ሰላም እንዴት ናችሁ? ኢንጂነር በፍቃዱ እባላለሁ። ዛሬ ይዤላችሁ የመጣሁት የፋውንዴሽን ስትሬንግዝኒንግ እንዴት እንሰራለን የሚለውን ነው። እስኪ በመጀመሪያ የፋውንዴሽን ስትሬንግዝኒንግ ምንድን ነው? ለምንስ እንሰራለን የሚለውን ነው። ወደ መጀመሪያው ጥያቄ ስንሄድ ፋውንዴሽን ስትሬንግዝኒንግ ወይም ደግሞ መሰረት የማጠናከር ስራ ማለት አንድ የተሰራን መሰረት ሎድ የመሸከም አቅሙንና ስቴቢሊቲውን የምናሻሽልበት መንገድ ማለት ሲሆን ለምን እናጠናክራለን ስንል ደግሞ ብዙ ምክንያቶች ሊኖሩ ይችላሉ። ለምሳሌ ያክል ሎድ በሚጨምርበት ሰዓት ይህ ማለት ተጨማሪ ሎዶች ሲጨመሩ ወይም ደግሞ የህንፃው የአገልግሎት ይዘቱ ሲቀየር ተጨማሪ ሎዶች ሊመጡ ይችላሉ ማለት ነው። ሌላው የአፈር ችግር ሲኖር ወይም ደግሞ ዊክ ሲሆን ውስጥ ለውስጥ ላይ ሲሸረሸር እና ሴትልመንት ወይም ደግሞ ስቴቢሊቲ ኢንስቴቢሊቲ ሲያመጣ እና አስፈላጊ ሊሆን ይችላል ማለት ነው። ሌላኛው በኤጂንግ እና ዲቴሪዮሬሽን ያ ማለት በጊዜ ሂደት ጥንካሬውን ሲያጣ ማለት ነው። ደግሞ ሌላኛው ምንድን ነው? ኢንቫይሮንመንታል ኢምፓክቶች ማለት የዋተር ቴብል ለውጥ ሲኖር ወይም ደግሞ የመሬት መንቀጥቀጥ መሰረቱን ሲያዳክመው ጃኬቲንግ ወይም ሪትሮፊቲንጉ ሊያስፈልግ ይችላል ማለት ነው። ሌላኛው እና ብዙ ጊዜ የሚያጋጥመን ደግሞ ምንድን ነው? የዲዛይን እና የኮንስትራክሽን ስህተቶች ሲኖሩ ማለት ነው። ያ ማለት ዲዛይኑ ፖርጅ ዲዛይን አንደር ዲዛይን ከሆነ እና ደግሞ ሲገነባ በትክክል ያልተገነባ ከሆነ ሊያስፈልገን ይችላል ማለት ነው። ሌላኛው ኮዶች ሲቀየሩ የመሰረት የማጠናከር ስራ ወይም ደግሞ ፋውንዴሽን ሪትሮፊቲንግ ኦር ስትሬንግዝኒንግ አስፈላጊና አስገዳጅ ነው ሊገኝ ይችላል ማለት ነው። ምንነቱንና አስፈላጊነቱን ካየን ወደ አሰራር ሂደቱ ልውሰዳችሁ። ብዙ አይነት የመሰረት ማጠናከሪያ ቴክኒኮች አሉ። እነሱም ያው እንደምናጠናክርበት ምክንያት ወይም መንስኤ ቢለያይም ማለት ነው። ስለዚህ ስለ እያንዳንዳቸው በጥልቀት ባለገባም እስኪ ጀስት ስማቸውን ልንገራችሁና ከእነሱ መካከልም ሬንፎርስድ ኮንክሪት ጃኬቲንግ፣ ማስ ኮንክሪት አንደርፓይኒንግ፣ ማይክሮፓይልስ፣ ጀት ግሩቲንግ፣ ሶይል ስቴቢላይዜሽን እና ሌሎችም ይገኙበታል ማለት ነው። ስለ እያንዳንዳቸው በሌላ ቪዲዮ የምንዳስሳቸው ይሆናል። ለዛሬ ግን እኛ ሳይታችን ላይ የሰራነውን የሬንፎርስድ ኮንክሪት ጃኬቲንግ እናያለን ማለት ነው። የሬንፎርስድ ኮንክሪት ጃኬቲንግ የምንለው ተሰርቶ የነበረው ወይም ደግሞ ኤግዚስቲንግ ፉቲንግ አለ። እሱ ላይ አዲስ የኮንክሪት ላየር ከተሰራው በላይ ሊሆን ይችላል ወይም ደግሞ ዙሪያውን በመጨመር የፉቲንጉን የሎድ ካሪንግ ካፓሲቲ የምንጨምርበት ሂደት ማለት ነው። ይህንንም የምንሰራበት መንገድ ይኸው እንደየዲዛይኑ እና እንደየሳይቱ ቢለያይም ለምሳሌ ያክል ሁለት የተለያዩ አይዞሌትድ ፓዶችን ኮምባይንድ በማድረግ ሊሆን ይችላል። ወይም ደግሞ አንድ ፓድ ካለ አይዞሌትድ ፓዱን ራሱን ሳይዙና ዴብዙን በመጨመር ሊሰራ ይችላል ማለት ነው። ወደ ሂደቱ ስንሄድ በመጀመሪያ ያው የቤዝመንት ስላባችሁ ከተሰራ እሱን ቆርቆራችሁ ቆርጣችሁ ማውጣት ይኖርባችኋል። ካልተሰራ ግን በቀጥታ ወደ ቁፋሮ መሄድ ትችላላችሁ ማለት ነው። ወደ ቁፋሮም ከሄዳችሁ በኋላ የኤግዚስቲንግ ፓርት ቶፕ ኮንክሪታችሁ ከደረሳችሁ በኋላ ታደርጋችኋላችሁ። እስከዛ ድረስ እስከ ኤግዚስቲንግ ፓዳችሁ ድረስ ከቆፈራችሁ በኋላ ከኤግዚስቲንግ ፓዱ ውጭ ያለውን ኤሪያ ፕሮፐርሊ ኮምፓክት መሆኑን ኢንሹር ማድረግ አለባችሁ። እሱ ላይ አፈር ስለሆነ ሌቭል ለማድረግም ኮሪዥንንም ለመከላከል ሊን ኮንክሪት እንጠቀማለን ማለት ነው። ኤግዚስቲንግ ፓዱን ግን በደንብ አድርጋችሁ ትጠርባላችሁ። መጥረባችን ምንድነው ጥቅሙ? አዲስ ከምንሰራው የኮንክሪት ላየር ጋር ቦንድ ያደርግልናል ፕሮፐርሊ ማለት ነው። ሞኖሊቲካል አክት እንዳያደርጉ ምን አለን? ሊን ኮንክሪታችንን አድርገናል። ኤግዚስቲንግ ፓዳችንን ፕሮፐርሊ ቺዝል አድርገናል። ምንድነው የምናደርገው? ዶል ባሮች ይኖሩናል ወይም ደግሞ ሽርኬ የምንላቸው እነሱን ድል አድርገን እናስገባለን ማለት ነው። ስለ እነሱ ጥቅሞች በኋላ መለሳለሁ። እነሱን የምናያይዛቸው በኤፖክሲ ነው ማለት ነው። እነሱን ካያያዝን በኋላ ምንድነው የምናደርገው? ልክ እንደተለመደው ኖርማል ፓድ እንደምንሰራው ሳይድ ፎርምወርካችንን እንዘጋና ቶፕ እና በተን ብረታችንን አስገብተን እንዳጋጣሚ እኛም ኮሎኑን ጃኬቲንግ እንሰራ ስለነበረ የእሱን ስታርተር ባር አበቅለናል ማለት ነው። እሱን ካበቀልን በኋላ ኮንክሪታችን ሞላን ማለት ነው። እኛ ሳይት ላይ የሰራ ነው በዚህ መንገድ ነው። ሌላኛው ነገር ምንድን ነው? ጥያቄ ሊፈጥርባችሁ ይችላል። ማለት ሎድ ሲመጣ ኤግዚስቲንግ ፓዱ ላይ ነው የሚያርፈው አይደለ? እንዴት ነው ከኤግዚስቲንግ ፓዱ ወደ ኮምባይንድ ፓዱ የሚተላለፈው? ምክንያቱም ኤግዚስቲንግ ፓዶቹ አሉ። ከኤግዚስቲንጎች ፓዶቹ አናት ላይ ነው የኮምባይንድ ፓዱ የተቀመጠው ማለት ነው። ከታች ወደ ላይ እንዴት ነው ሎድ ትራንስፈር የሚለው ነገር ግራ ሊገባችሁ ይችላል። እዚህ ጋር ስለ ዶል ባሮቹ ጥቅም ልንገራችሁ። እነዚህ ዶል ባሮች ምንድነው ጥቅማቸው? ወይም ሽርኬ የምንላቸው አንደኛ ኦልዱና አዲሱ ኮንክሪት ሞኖሊቲካሊ አክት እንዲያደርጉ ማለት ቦንድ የሚያደርጉበት ኢንተርፌስ ላይ ምንም አይነት የቦንድ ስሊፔጅ እንዳይፈጠር ያደርጋሉ ማለት ነው። ሁለተኛ ሎድ ትራንስፈር ነው። ከኤግዚስቲንጉ ኮንክሪት ወደ አዲሱ ኮንክሪት
ሎድ እንዲተላለፍና ሞኖሊቲካል ሆነው አንድ ላይ ሬዚስት እንዲያደርጉት ያደርጋል ማለት ነው። ሌላኛው ነገር ደግሞ ክራክ ኮንትሮል፣ ቦንድ የሚያደርጉበት ኢንተርፌስ ላይ ክራክ እንዳይፈጠር ወይም ደግሞ ክራክን ለመቀነስ ያስችለናል ማለት ነው። ይህን ፉቲንግ ጃኬቲንግ በምትሰሩበት ሰዓት ላይ ልብ ማለት ያለባችሁ ጥንቃቄ ማድረግ ያሉባቸው ነገሮች ምንድን ናቸው? አንደኛ ኦልዱን ኮንክሪት ፕሮፐርሊ በበቂ ሁኔታ ችልድ ማድረግ አለባቸው። እሱ ምንድነው? አርማታ በምንሞላበት ሰዓት ላይ ከአዲሱ ኮንክሪት ጋር ላይ ቦንድ አድርጎ በደንብ ሞኖሊቲካል አክት እንዳደርግ ያደርገናል ማለት ነው፣ ያስችለናል። ሌላው ኬሚካል መጠቀማችሁንም አትርሱ። ወደ ዶል ባሮች ስንመጣ ደግሞ ዶል ባሮችን በምታስገቡበት ሰዓት ላይ ሰፊሽንትሊ አንከርድ መሆናቸውን ይችላል። ይሄ በዲዛይኑ መሰረት ነው። ይህን ያክል ሴንቲሜትር እኛ ጋር ለምሳሌ 35 ሴንቲሜትር ነው ኦልድ ኮንክሪቱ ላይ አንከር የሚሆነው ማለት ነው የሚገቡ። እሱም በድሪል ከበሳችሁ በኋላ በደንብ አጽድታችሁ፣ ካላጸዳችሁት ብናኞቹ ካሉ ቦንድ አያደርጉም ማለት ነው ኢፖክሲ ታስገቡበት በኋላ። ሌላኛው ነገር ደግሞ አታን አንግል መሆኑንም ቼክ አድርጉ ስታስገቡ። ምክንያቱም ሎድ የሚያርፈው ግራቪቲ ሎዱ ቨርቲካሊ ዳውንዋርድ አይደለ? ቨርቲካሊ ካስገባችሁ ውስጥ ዶል ባራችሁንም ይመዘዛል። ሆነ ማለት ደግሞ ከታችኛው ከኦልድ ኮንክሪት ሰርፌሱ ፉቲንጉ ወደ አዲሱ ሎድ ትራንስፈር ያደርግልናል ያልነው ነገር ከሸፈብን ማለት ነው፣ ያስተላልፍልን። ስለዚህ ፕሮፐርሊ መግባቱን የፈለግነው ያክል ሌንግዝ በዲዛይኑ መሰረት መግባቱን እና አታን አንግል መሆኑም እሱ አረጋግጡ ማለት ነው። ሌላኛው ነገር ደግሞ ፉቲንግ ጃኬቲንጎችን በምትሰሩበት ሰዓት ላይ ሁሉንም በአንዴ ባትሰሩ፣ ምክንያቱም እየቆፈራችሁ ነው የምትሰሩት። ኦልሬዲ ስቴብል የተሰራ ስትራክቸር አለ። እሱን በምትቆፍሩበት ሰዓት ኢንስቴቢሊቲ ልትፈጥሩበት ትችላላችሁ ስትራክቸሩ ላይ። እሱን አድርጉ። ሁለተኛ ዲያጎናሊ ብትሰሩ። ዲያጎናሊ ማለት ምንድን ነው? አንድ አክሲስ ላይ ያሉት ጎን ለጎን ያሉ ፓዶችን ጃኬቲንግ ባትሰሩ፣ አንዱ አክሲስ ላይ ካለ እዛ ኦፖዚት ኮርነር ላይ ሄዳችሁ ብትሰሩ። ይሄ ምንድን ነው? ዲፈረንሻል ሴትልመንትን እንድንከላከል ያደርገናል። ይኸው አዲስ ፓድ ስንሰራ ኮንክሪት ሰርፌስ ኮንክሪቱ ማለት እሱ ዌት አይደል የጨመርንበት ያለው። እሱ ዌት በአንድ በኩል በአንድ አክሲስ ላይ ብቻ ተጠራቀመ ማለት በዛ በኩል ላይ ያሉ ከሌሎች አክሲሶቹ ጋር ተለይቶ ሴት ሊያደርግ ይችላል ማለት ነው። ግን ኦፖዚት ኮርነር ላይ በምታደርጉበት ሰዓት ላይ ካውንተር ባላንስ እየተደራረገ ዲፈረንሻል ሴትልመንትን ማስወገድ እንችላለን ማለት ነው። እኛ ሳይት ላይ የሰራ ነው በዚህ አይነት መንገድ ነው። እንደየ ሳይቱ እና እንደየ ዲዛይኑ አሰራሩ ሊለይ ይችላል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።